ኝነት ጊዜ ላይ ፍቅሩ ሊኖር የሚገባው በሁለቱም ወገን ነው። አንድ ሰው አፍቅሮ ሌላው ሰው ደግሞ ሳያፈቅር ሊቀጥል ወይም አንድ ሰው አፍቅሮ እኔ በጊዜ ሄደት አፈቅረዋለሁ አሁን ዝም ብዬ አብሬው ልሁን እድሌን እንዳላጣ የሚባል ነገር የለም። በጓደኝነት ህይወት ላይ ሁለቱም ነው አፍቃሪ መሆን ያለባቸው። ሁለቱም የማያፈቅሩ ከሆነ ሁለቱም የማይዋደዱ ከሆነና አንዱ ብቻ ወዶ ሌላው የማይወድ ከሆነ በጣም ከባድ ነው የሚሆነው። ምክንያቱም በኋላ ላይ እንመጣበታለን። ወዳጁ ወይንም ደግሞ አፍቃሪው ብቻ ስለ የሚከፍለው መስዋዕትነት የሚከፍላቸው ዋጋዎች የሚያደርጋቸው ነገሮች በሙሉ ያ ሰው ምንም አድርጎ ላይተረጉሞ ላይረዳው የሚችላቸው እንደሆኑ በመገንዘብ ብቻ የሚመጣበት በጣም የስነ ልቦና ቀውስ አለበት። ሲቀጥልም ደግሞ አንድ ሰው ብቻ አፍቃሪ በሚሆንበት ጊዜ ላይ የከፈላቸው ዋጋዎችና መስዋዕትነቶች ምንም የሚያመጡት ለውጦች እንደሌለ ሲያይ ተስፋ በመቁረጥ ይሄ ህይወት ከነጭራሹ ለኔ አይደለም ብሎ ጭራሽ አንድ ለአንድ ታቅቦ በፍጹም ጋብቻ የመኖር ሐሳቡን ረስቶ ወደ ዝሙት ወደ ሴሰኝነትም ሊገፋፋው ይችላል ማለት ነው። ስለዚህ ፍቅር በሁለቱም መካከል ሊኖር ያስፈልጋል። ፍቅር በሁለቱም መካከል ከሌለ ወይም ደግሞ አንዱ ይሄንን ግንኙነት የማይፈልገው እስከሆነ ብለን ብንጠይቅ በጣም ቀላል ነው መልሱ። በጓደኝነት ጥያቄ ላይ ሰው ያንን የጓደኝነት ህይወት የማይፈልገው ከሆነ አጭር መልሱ አልፈልግም ማለት ነው። በማስመሰል ወይንም ደግሞ በይሉኝታ ለጥቂት ጊዜ ላይ ሰውየው እንዳይሰማው ብለን እሺ ብንል የምንሰጠው ተስፋ በእኛ እሺታ መልስ ውስጥ ያለው ትልቅ ኃይል ያንን ሰው አርቆ እንዲያስብ አርቆ እንዲያቀድ አርቆ ብዙ ነገሮች እንዲያረግ ያረግና መጨረሻ ላይ አይ እኔ ለይሉኝታ ነው እንጂ እሺ ያልኩ ብዙ ወድጄ አይደለም ሲል የሚሰበረው ስብራት በጣም ይበልጣል። ስለዚህ እማንፈልግ ከሆነ አንፈልግም ብለን መናገር ነው መቻል ያለብን። አንፈልግም ተብሎ የተነገረንም ሰዎች ደግሞ መልሱን ለመቀበል መልሱን ለማግኘት ወይንም ደግሞ ለመውሰድም ደግሞ ዝግጁ መሆን አለብን። ሶስተኛው ደግሞ አንፈልግም ስንል ግልጽ በሆነ አማርኛ እንደማያስፈልገንም መናገር አለብን። አንዳንድ ሰው የጓደኝነት ጥያቄ ሲቀርብለት ቆይ እስኪ ላስብበት ይላል። ማሰቡ ጥሩ ነው፣ ምንም የሚያስወቅስ ነገር የለውም። ግን ተደጋጋሚ ላስብበት ሲባል ግን አንደኛ እንዳላሰብንበት ያሳያል። ሁለተኛ እናስብበት ባልናቸው ተደጋጋሚ ነገሮች ውስጥ ይታሰብልኛል ብሎ የሚጠብቀው ያ ሰው ምን መልስ ሊሰጥ ይችላል ብሎ ክፉን ብቻ ሳይሆን ደጉንም በማሰብ ብቻ ሊያዝ ይችላል። ሶስተኛው ደግሞ እናስብበት ብለን እውነታውን ከመናገር ይልቅ በጊዜው ይተወኛል ላስብበት ስል ሰልችቶት ይተወዋል። ሰልችታ ትተወኛለች ሲባልም ደግሞ የሚያሳድረው ተስፋ በጣም ክፉ ነው። ስለዚህ ግልጽ በሆነ አማርኛ የማይፈልግ ከሆነ አልፈልግም፣ አስቤበታለሁ፣ ነገር ግን ይሄ ነገር ለኔ አይሆነኝም ብሎ መናገር ያስፈልጋል። አንዳንዱ ይሄንን መልስ ሲሰጠው ክፉ የሆነ ነገር ወደ ማድረግ ይገፋፋል። ራስ ወደ ማጥፋት፣ ተስፋ ወደ መቁረጥ፣ ራስ ላይ ጉዳት ወደ ማድረስ ይመጣልና ይሄን ነገር መልሱን በተገባ ሁኔታ ደግሞ የመቀበልንም ልብ ለራሳችን ማዘጋጀት መቻል አለብን። የፍቅር ጥያቄን ወይም የጓደኝነት ጥያቄን የሚያቀርቡ ሰዎች በሙሉ መልሱ ሁሌም እሺ ነው ብለው ማሰብ የለባቸውም። እምቢ ቢሆንስ ምን ሊሆን ይችላል? ይሄ ነገር ባይፈጸምስ እንዴት አድርጌ ላልፈው ይችላል ብለው መዘጋጀትም ጭምር ይጠበቅባቸዋል ማለት ነው። ጥያቄያቸው ቀርቦላቸው በግልጽ የመለሱትንና እሺ ብለው ለዛ ክፉ ጥያቄ ያልነው ታሪኩን በደንብ እናስረዳዋለን። ለዛ ክፉ ጥያቄ እሺ የሚለውን መልስ በጥበብ በመመለሳቸው ምክንያት ደግሞ የራሳቸውን ብቻ ሳይሆን የሌላውንም ነፍስ ያተረፉ አሉ። ወር በገባ ሁሌ በ21 ከመቤታችን ጋር አብረን የምናስባቸው ጻድቅ አሉ። አባ መርትያኖስ ይባላሉ። በረከታቸው ለሁላችን ትድረሰን። አባ መርትያኖስ በሚኖሩበት ከተማ በሚኖሩበት ሀገር ጽድቃቸው የገዳማዊ ህይወታቸው የተመሰከረላቸው ጻድቅ ነበሩና እኚህን ጻድቅ አንዲት ዘማ እኔ አስታቸዋለሁ፣ ውድ የሆነውን ሽቱ ተቀብቼ እናንተ ገንዘቡን የምትሰጡኝ ከሆነ በማሳሳቻዬ ወይም ካሳሳትኩኝ ትከፍሉኛላችሁ ብለው ተስማማች። አባ መርትያኖስ ያሉበት በአታቸው ሄዳ ደጁን አንኳኳችና ደጁን በመታንኳኳበት ጊዜ ላይ አባ መርትያኖስ የሴት ድምጽ መሆኑን ሲሰሙ ላለማስገባት ፈለጉ። ደግሞ ባለማስገባታቸው ምክንያት ደግሞ እንግዳ ሆኜ መጥቼ አልተቀበልከኝም ብሎ ደግሞ ክርስቶስ ቢጠይቀኝስ ምን ብዬ ልመልስ እችላለሁ አሉና በሩን ከፍተው አስገቡ። ደግሞ ያ ማለት ፈተና የሆነ ነገር ሲመጣብን ችግር የለም እግዚአብሔር ይጠብቀናል ብለን ወደዛ ፈተና ራሳችንን እናስገባ ማለት አይደለም። አባ መርትያኖስ በጣም የጸና መንፈሳዊ ህይወት የነበራቸው ናቸው።
ስለዚህ አስገቧት። ያቺም ሴት አባ መርቲያኖስ አልጋቸውን ለቀው ወደ መሬት ሲቀመጡ ከተቀመጡበት ቦታ ሁሉ አብራ ከስር ብላ ሽቶውን በአፍንጫቸው እያሸተቱት የዝሙት መንፈስ እንዲቀሰቀስባቸው ለማድረግ ሞከረች እና መጨረሻ ላይ አባ መርቲያኖስ በቤታቸው ሙቀት ይሰጠኛል ብለው ያሰቡበትን እሳት መካከል እግራቸውን ገልጠው አስገብተው እግራቸውን ልክ እንደ ጥብስ ስጋ ማቃጠል ጀመሩና ሲቃጠል የስጋቸው ሽታ ሙሉ በአታቸውን በሙሉ በደንብ አድርጎ አጠነው ሽታው ስጋቸው ሲቃጠልና ያቺ ሴት ደነገጠች። ምን እያረክ ነው? እግርህን አውጣው እንጂ ተቃጠልክ ስትለው አባ መርቲያኖስ እንዲህ አላት፣ አንቺ ጋር አብሬ ባድር፣ አንቺ ጋር አብሬ ስጋዊ ፍትወቴን በፈጽም ላንቺም ሆነ ለኔ ከዚህ ከተምትመለከቸው እሳት ያለፈ ሌላ የገሃነም እሳት ነው የሚጠብቀንና ይሄ ይሻለኛል አለ እና ያቺ ሴት በጣም ወደ ልቧ ተመልሳ ይቅርታ ጠይቃ ከአባ መርቲያኖስም ዘንድ መንኩሳ ከዛ በኋላ ኖራለች እና አባ መርቲያኖስን አሁን በጓደኝነት ባለው በጥያቄ ምሳሌ ወስደን ለዛ ጥያቄ ቆይ ላስብበት ብሎ ቢያሰናብታት ኖሮ ብለን ብናስበው ከገባች በኋላም ደግሞ ሌላ ያልተገባ ነገር ቢያደርግበት ብለን ብናስበው በጣም ብዙ ያልተገቡ ወይንም ደግሞ ደስ የማያሰኙ ነገሮችም ሊመጡ ይችሉ ነበር። ስለዚህ የበለጠውን ጸጋ በማሰብና የበለጠውን ነገር በማቀድ ምክንያት አባ መርቲያኖስ ግልጽ የሆነ መልስ ሰጥተዋልና የአባቶቻችን ዜና ህይወትም ምሳሌ አድርገን የምናነሳው ሰው በእንደዚህ አይነት ህይወት የመመላለስ የማይፈልግ ንጽ ጠብቆ እስከመጨረሻው በምንኩስና ህይወትም ተሻግሮ መኖር የሚፈልግ ከሆነ የጓደኝነት ጥያቄ ሲመጣለት በግልጽ አልፈልግም፣ በጥበብም ከሆነ ደግሞ ይሄንን ክፉ የሆነ ነገር ልክ አባ መርቲያኖስ እንደገጠማቸው ፈተና ማለት ነው ባደርገው ሊመጣብኝ የሚችለው ልከፍለው የምችለው ዋጋ ትልቅ ስለሆነ ይቅርብኝ ብሎ መመለስ ይችላል ማለት ነው።